አንዳንድ ወንዶች ለምን መውለድ የማይችሉ ይመስላችኋል? ምናልባት ሚስት እስካሁን ያላረገዘችው በእሷ ሳይሆን በአንተ የመውለድ ችግር ቢሆንስ? ይህ ቪዲዮ ለብዙ ሰው ስለሚጠቅም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት በማድረግ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። በአብዛኛው ጊዜ ጥንዶች መካከል የዚህ አይነት ችግር ሲፈጠር ቀድሞ ጣት የሚጠቀሙባት በሴቷ ላይ ነው። ነገር ግን በወንዱ ላይ እነዚህ ችግሮች ካሉበት እሱ ላይ መውለድ ያለመቻል ችግር ሊከሰት ይችላል። የስፐርም ፍጥነት አለመኖር፣ እንዲሁም ደግሞ ቅርጽ አለመኖር፣ ሌላኛው ደግሞ እንዲሁም የስፐርም መጠን ማነስ የማስረገዝ አቅሙን ይቀንሰዋል። በብዛት በወንዶች ላይ እነዚህ ችግሮች ሊከሰቱ የሚችሉ ከልክ ያለፈ ጭንቀት በሚኖር ጊዜ፣ የሚያጣብቁና ሙቀት የሚፈጥሩ የውስጥ ሱሪዎችን መልበስ፣ በሚታጠብበት ጊዜ ብልት ላይ ሙቅ ውሃ እያፈሰሱ መታጠብ፣ እንዲሁም በቱቦ አካባቢ የሚፈጠሩ ኢንፌክሽኖች ይህን ችግር ሊፈጥሩ ይችላሉ። ነገር ግን ችግሩ በሕክምና ከታወቀ በኋላ እነዚህ ሁለቶችን መድኃኒት በመጠቀም ብቻ ከዚህ ችግር መገላገል ትችላላችሁ። በዝምታ ከምትሰቃዩ ብዙዎች ተስፋና ዘር ባገኙበት መድኃኒት ማዕከላችን መጣችሁ ተፈወሱ። አድራሻችን ዓለም ባንክ ወረዳ 4 ፊት ለፊት ዮናታን ህንጻ አጠገብ ወይም በ0974 64 64 65 ደውል ታገኙ ትችላላችሁ። ሐኪም ኢብራሂም አህመድ ነኝ ከሀበሻ የባህል ሕክምና መስጫ ማዕከል።